የሶሻል ሚዲያውን የማይክሮብሎጊንግ ሌየር ሃሽታግ ከፊት ለፊት በማስቀደም የኢትዮጵያን የፖለቲካ ማዕከል የተቆጣጠረው የኦሮሞ ፕሮቴስት በ2016 የዓለም አቀፉን የሚዲያ አውታሮች የአየር ጊዜ ድርሻውን ያገኘ የአህጉር አፍሪካ አዲሱ የአክቲቪዝም ክስተት ሆኖ ተስተውሏል። አገዛዙ ህልውናውን ከኦሮሞ ፕሮቴስት ለመታደግ የእውር ድንብርብሩን የአስቸኳይ ጊዜ አዋጅ አውጇል። የኮማንድ ፖስት በማቋቋም ኦሮሚያን በአስቸኳይ ጊዜ ወታደራዊ አስተዳደር ስር ለመቆጣጠር ሙከራ እያደረገ ነው። የሶሻል ሚዲያውን የኢንተርኔት መስመር ዘግቶ ህዝቡን አፍኖ ለመግዛት እየጣረ ነው። በብዙ ሺህ የሚቆጠሩት በአገዛዙ እስር ቤቶች ዘመናትን ሲያስቆጥሩ ለቁጥር በሚያታክት መልኩ ደግሞ በተሐድሶ ስም ወደ ተለያዩ የማጎሪያ ስፍራዎች እየተጓዙ ነው። ኦሮሚያ በወያኔ አገዛዝ አፓርታይድ ስር ወድቃለች። አሁን እዚያ ውስጥ ነች። አዲሱንም ዓመት ህዝብ የሚቀበለው በወታደራዊ አገዛዝ ዕለት ተዕለት እየተገደለ ወደ እስር ቤት እየተጋዘ በተዘጋ ቤት በሰቆቃ ውስጥ ሆኖ ነው። የኦሮሞ ፕሮቴስት ሙያና ብቃቱን በተካኑ የኦሮሞ ፖለቲካ ምሁራን አንቀሳቃሾች የሚታገዝ በሚሊዮን ሲቲዝን ጆርናሊስትስ የሚዘገብ ለእያንዳንዷ ኢቨንት ዋጋ የሚሰጥ እያንዳንዷን የኦሮሚያን ቀበሌ የሚዳስስ ታላቅ ኔትወርክ ነው። ዛሬ የኦሮሞ ህዝብ ገዳይ መሳሪያ ታጥቆ ከፊት ለፊቱ ከቆሞ ጠላት ጋር ውጊያ ገጥሞ ባለበት ሰዓት ሌላ ሚኒ የውጊያ መስኮችን በህዝቡ መካከል ለመክፈት የሚጣደፉትን ስናይ እናዝናለን። ፖለቲካው ከደሜንሻ ዩኒት ትዕዛዝ የሚሰጠው ካልሆነ በቀር የሞብ ፖለቲካን በህዝብ መሃል እንዲያካሄድ ፈቃድ አይሰጠውም። በሀገሪቷ ታሪክ ለመጀመሪያ ጊዜ በኦሮሞ ህዝብ ሀብት የተገነባን የሚዲያ ተቋም ለማፍረስ አይዘመትበትም። የሚዲያ ነጻነት የፕሬስ ነጻነት ራሱ ነጻነት ነውና በ2017 ለሞቱት ወገኖቻችን ቤተሰቦች መጽናናትን የምንመኝበት በስጩ ፖለቲከኞቻችን ቀልብ ገዝተው ከእብሪተኞች ልቅ ትሁት ወይም ሃምብል ፖለቲከኞችን የምናይበት ዘመን እንደሚሆን ተስፋ እናደርጋለን። ስለ ኦሮሞ ፕሮቴስት በመናወሳበት ጊዜ የዚህን ታላቅ ህዝባዊ ትግል አስኳል የሆነውን የቁቤ ጄኔሬሽን ወይም ለሎተ ቁቤ በመናወሳው በታላቅ ኩራት ነው። በታላላቅ ዓለም አቀፍ የስፖርት መድረኮች ከአሸናፊነት ከሚገኘው ሽልማትና ጥቅም ይልቅ የህዝባቸውን ብሶትና ትግል ለዓለም ህዝብ አጋልጠው ወደ ስደት አቅንተዋልና ታሪክ ጀግንነታቸውን ይመዘግባል። ጠበንጃ ታጥቆ ከፊት ለፊት የቆመውን የፋሽስት ወታደር በመጋፈጥ በሰላማዊ መንገድ ተቃውሟቸውን ሲገልጡ የወደቁትን ስናስብ የወደቁለትን ዓላማ ክቡርነት ጭምር እያሰብን ነው። በ2016 በኦሮሚያ ውስጥ የተከናወኑትን አበይት ክንውኖች በኦሮሞ ህዝብ ታሪክ ውስጥ የተከፈተውን አዲስ ምዕራፍ በዝርዝር እንመለከታለን። የዛሬው እንግዳዬ የኦኤምኤን ኤግዚኪዩቲቭ ዳይሬክተር ኦቦ ጀዋር መሐመድ ነው። ለኦቦ ጀዋር መሐመድ ያቀረብኩት የመጀመሪያው ጥያቄ የኦሮሞ ፕሮቴስት በ2016 የኢትዮጵያን የፖለቲካ ማዕከላዊ ስፍራ በመያዝ አገዛዙን ያንገዳገደ የሚሊዮኖች ትግል መሆኑ ይታወቃል። ከአስቸኳይ ጊዜ አዋጁና ኦሮሚያ በኮማንድ ፖስት ወታደራዊ አገዛዝ ስር ከወደቀች ወዲህ ሁኔታዎች ቀዝቀዝ ያሉ ይመስላል። በአጠቃላይ የኦሮሞ ፕሮቴስትንና በ2016 የተካሄዱትን አበይት ክንውኖች እንዴት ተገመግመዋል የሚል ነበር። ኦቦ ጀዋር ለዚህ ሲመልስ 2016 እንግዲህ ለኦሮሞ ህዝብ በሁለት ነገር ማየት ይችላል። አንደኛው ቢያንስ 2000 በላይ የሚሆኑ ዜጎቻችንን በጠላት ወያኔ እጅ የተከተፉበት በመሆኑ ቤቶች፣ ሰፈሮች በየቦታው ለቅሶ ያለበትና ከፍተኛ ሀዘን የደረሰበት ነበር። በሌላ ወገን ደግሞ የኦሮሞ ህዝብ ትግል ለረጅም ጊዜ ሲንቀሳቀስ ቆይቶ በተጠናከረ መልኩ የተንቀሳቀሰበትና ከፍተኛ ድል የተገኘበት የኦሮሞ ትግል ለሊታጠፍ ወደማይችልበት አስተማማኝ ደረጃ የተሸጋገረበት የኦሮሞ ዲስኮርስ የኦሮሞ ኢሹ
በኢትዮጵያም በክልሉም በአፍሪካም ሆነ በዓለም ደረጃ ከፍተኛ አመለካከት ያገኘበት መሆኑን ነው የምናየው። በኢትዮጵያ ዘንድሮ ሙሉ በሙሉ የኦሮሞም ሆኑ የወያኔ ሆኑ ሌሎች ፖለቲካ ኃይሎች የሚናገሩ ስለ ኦሮሞ ህዝብና ስለ ኦሮሞ ትግል ነው። በዓለም ደረጃም ቢሆን በተለይ በፈይሳ ለይሳ ጋር ተያይዞ በተደረገው እንዲሁም ደግሞ ዲያስፖራ ያለው ማህበረሰባችን ባደረገው በጣም የተቀላጠፈ የዲፕሎማሲ ስራ በዓለም ላይ ከፍተኛ ተደማጭነት አግኝቷል። እስከምታየው ድረስ ፈይሳ ለይሳን የፎሬን አፌርስ በዓለማችን ላይ ከፍተኛ አስተዋጽኦ ካደረጉ ሰዎች ውስጥ በማለት አስቀምጧቸዋል። ቢቢሲ የኦሮሞ ፕሮቴስትን በአመቱ ከፍተኛ አስተዋጽኦ ወይም ደግሞ ጫና ካደረጉ ሃሽታጎች በማለት ያስቀመጠበት ሁኔታ ነው ያለው እና አመቱ ለኦሮሞ ህዝብ ከፍተኛ ጉዳት ያደረሰብን ነው። እንተምሶ ባጣነው የሰው ህይወት ግን በፖለቲካ ደረጃ ከፍተኛ የሚያገኝበት ነበር ማለት ይቻላል። እንደምታወቀው ባለፈው በ2016 የኦሮሞ ፕሮቴስት ከፍተኛ ክላይማክስ ላይ የደረሰበት ሁኔታ ነበር ከአስቸኳይ ጊዜ መታወጁ በኋላ እና ከኮማንድ ፖስት በኋላ ትንሽ የቀዘቀዘ ይመስላል። ይህ የኦሮሞ ፕሮቴስት በዚህ ሁኔታ ተዳፈነ ማለት ነው ወይንስ ትግሉ እንዴት ነው? በሀገር ውስጥ ያለው ትግል እንግዲህ ኦሮሞ ትግል በአጠቃላይም እንዲሁም ደግሞ ኦሮሞ ፕሮቴስትን በተናጠል ማየት ይችላል። የኦሮሞ ትግል ለፉት 50 ዓመታት ሞቀዝቀዝ እያለ ይሄድ እንጂ ትራጀክተሪው በቀጥታ ወደ ላይ ነው ሄደው የዛሬ 50 ዓመት የነበርንበትና ከዛ 25 ከዘረመ ዛሬ አሁን ያለንበት ደረጃ በጣም የተለያየ ነውና ከጊዜ ወደ ጊዜ ስፒዱ ሊቀንስ ይችላል፣ ሙቀቱ ሊቀዘቅዝ ይችላል። ሆኖም ግን ጉዞው የተገታበት የቆመበት አልነበረም፣ የቀጥሎ ነው ያለው። ወደ ኦሮሞ ፕሮቴስት ነው ትዝ እንደሚልህ እንቅስቃሴው በፌዝ ወይም ደግሞ በካምፔን በዘመቻ ነው ሲካሄድ የነበረው። አንድ ዘመቻ ይታቀዳል። ያ ዘመቻ ስራ ላይ ከዋለ በኋላ ስርዓቱ የሚወስዳቸው እርምጃዎች አሉ። እነኛን እርምጃዎች ለመቋቋም ታክቲካል ሪትሪት የሚደረግበት ሁኔታ ነው ያለውና እስካሁን በተደረጉት የ7 ዙር ዘመቻዎች ውስጥ ዘመቻዎቹ ይደረጋሉ፣ በመካከል ቀዝቀዝ ይደረጋል፣ እንደገና ደግሞ ቀጥሎ የሚካሄድበት ሁኔታ ነው ያለው። እንግዲህ ከኢሬቻው መሳከር በኋላ ትልቁ ሁኔታ የነበረው የአስቸኳይ ጊዜ ወይም ደግሞ የፍራቻው አዋጅ አለ። ያ አዋጅ ሊመጣ እንደሚችል አስቀድመን ገምተን ነበርና አሁን ከአዋጅ የባሰ ሌላ ምናልባትም ወታደራዊ ኩል ሊደረግ እንደሚችል እና ያ የስርዓቱን ከፍተኛ አቅም ሊያመጣ እንደሚችል የምንገምትበት ነበረ። ከዚህ ረገድ እንግዲህ የተደረጉ ዝግጅቶች አሉ። ስለዚህ ስርዓቱ ከፍተኛ ኃይል ይዞ በሚመጣበት ወቅት መጋፈጥ ዋጋ የለውም። ወደ ቢያንስ ከ50 ሺህ እስከ 60 ሺህ የሚሆኑ ኦሮሞዎች እስር ቤት ባሉበት ሁኔታ ውስጥ አብዛኞቹ አደራጆች እና አዘጋጆች በእንቅስቃሴ ባሉበት ወቅት ለመጋፈጥ መሄድ ራስን ስትራቴጂካዊ ስላልሆነ ማቀዝቀዙን መርጠዋል ልጆቹ። አሁንም ቢሆን በተፈለገበት ጊዜ ለመንቀሳቀስና ለማካሄድ የሚያስችል አለ። አሁን ግን ስቴት ኦፍ ኢመርጀንሲው ራሱ የኦሮሞ ፕሮቴስት ያለውን ዓላማ እያሳካለ ስለሆነ ወደዛ ጋር ተፈላጊ ነው አይታየም። ምክንያቱም ትዝ እንደሚለው ከዚህ በፊት እናንተ ተወያይተናል። የዚህ እንቅስቃሴ ዋናው ዓላማ የስርዓቱን የኢኮኖሚ ምሰሶ ማዳከምና እንዲወድቅ ማድረግ ነው እና የስቴት ኦፍ ኢመርጀንሲው ዛሬ ራሱ ብታየው ኢንተርኔት በመዝጋታቸው ብቻ በቀን $500,000 ሉዝ ያደርጋሉ። ያ እንግዲህ በወር ወደ 15 ሚሊዮን ነው። በኢኮኖሚው ላይ ስናየው ኢኮኖሚው 12% ያድጋል ብለው ያሰቡትን አይኤምኤፍ እንደሚለው ወደ 4.5 እንዲወድቅ አድርጓል። እኛ በእኛ ግምት ወደ 3% ብቻ እንዲወርድ ያደረገበት ሁኔታ ያለውና ይሄኛው ስቴት ኦፍ ኢመርጀንሲውን እንዲሁም ደግሞ ወታደሩን በህዝቡ ውስጥ ባቆየ ቁጥር ኢኮኖሚውን እያዳከመ ይሄዳል። ከዛ ባለፈ ደግሞ አንድ ወያኔ ከደርግ የተለየበት ስትራቴጂ ፊቱን ከኦፒዲዮ ተደብቆ ነበር ሀገር ሲገዛ የነበረው። አሁን ግን የራሱ ወታደር በየሰፈሩ እያስገባ ስለሄደ ህዝቡንና የወያኔ መንግስት ፊት ለፊት ለማጋፈጥ የተቻለበት ሁኔታ ነው ያለው። ህዝቡና ወያኔ ፊት ለፊት በተጋፈጠ ደረጃ በህዝቡ የሚኖረው ቁጭትና ንዴት በቀጥታ ወደ ህወሓት የሚዞር ስለሆነ ሎንግ ተርም ውጤት አለው። በዚህ ደረጃ ላይ ያለ ነው። ኦኬ መልካም። አቡ ጀዋር አንተ በኃላፊነት የምትመራው የኦሮሚያ ሚዲያ ኔትወርክ በቅርቡ የአረብኛ ቋንቋ ስርጭት እንደሚጀምር በገለጸ ማግስት
ስርጭቱን ከሃይማኖት ጋር በማያያዝ ተቃውሟቸውን የሚያቀርቡ ወገኖች እየተደመጡ ነው። ለመሆኑ ጣቢያው የቁርአን ትምህርትና ስርጭት ለማድረግ አቅዷል? የአንዳንዶች ጥያቄ ከአረብኛ ይልቅ ከሌሎች የኦሮሞ አጎራባች ህዝቦች ቋንቋዎች ስርጭቱን መጀመር ይበልጥ ጠቃሚ መሆኑን ስለሚናገሩ ለነዚህ ወገኖች ምን ምላሽ አለ? እንግዲህ የኦኤምኤን ሚሽን ስቴትመንት እንደሚያሳየው የኦሮሞንና የኦሮሚያን ጉዳይ በተለያዩ አውታሮች ሞዶ ብሮድካስት እና በብዙ ቋንቋዎች ማስተላለፍ ነው። ይህም ማለት አላማችን ኦሮሚያን ዓለምን ደግሞ ከኦሮሚያ ጋር ማገናኘት ነው። በዚህ ደረጃ ፕራይመሪሊ የምንጠቀመው ቋንቋ አፋን ኦሮሞ ይሆናል። ይህም ቋንቋውን ለማሳደግ በአብዛኛው ህዝባችን እርስ በርሱ ኢንፎርሜሽን እንዲለዋወጥ ማድረግ ነው። ከዛ አልፎ ግን የኦሮሚያና የኦሮሞን ጉዳይ ከጎረቤቶቻችን ጋር እንዲሁም ደግሞ በአለም ላይ ተጽዕኖ ካላቸው ማህበረሰቦችና መንግስታት ጋር እውቅና እንዲኖረው ኢንፎርሜሽን እንዲደርስ እንሰራለን። በዚህ ዓላማችን በኢትዮጵያ ውስጥ በስፋት የሚነገረውን የአማርኛን ቋንቋ ከኦሮሚያ ቀጥለን ስራ የጀመርንበት በየቀኑ ዜና የምናቀርብበት እንዲሁም ደግሞ ሳምንታዊ እያሰፋን የሄድንበት ሁኔታ ነው ያለው። ከኢትዮጵያ ውስጥ ያሉ ሌሎች የተጨቆኑ ቋንቋዎችና የተጨቆኑ ህዝቦች መብታቸውን እንዲያገኙ መጠቀም እንዲችሉ ኦኤምኤን ድሩን ከፍቶ በተለያየ ጊዜ ሲጋብዝ ነበረ። ሆኖም ግን እዛ ሀገር ከፍተኛ ጭቆና ከመኖሩ የተነሳ ብዙ ብሔረሰቦች የራሳቸውን ጋዜጠኞች የሌላቸው የራሳቸው ሚዲያ የሌላቸው መሆኑን ከተረዳን በኋላ የራሳቸው የዛን ካፓሲቲ ማሳደግ ኤርታይም ተመስጠት ቀድመን የነሱን ካፓሲቲ ማሳደግ አስፈላጊ ነው ብለን እየሰራንበት ያለንበት አለ። ወደ ዝርዝሩ መግባት አልፈልግም። ከዛ አልፎ ግን በአካባቢውም ሆነ በአለም ላይ ወሳኝ የሆኑ ቋንቋዎችን ተጠቅመን የኦሮሞና የኦሮሚያን ጉዳይ ከዓለም ማስተዋወቅ አለብን ብለን ሁለተኛ ደረጃ ይዘን እንንቀሳቀሰው አለ። ለምሳሌ እንግሊዝኛ ፕሮግራማችን ሳምንታዊ ዜናን ጀምሮ የተለያዩ ምሁራዊና ወቅታዊ ጉዳዮች ላይ የሚያጠነጥኑ ፕሮግራሞችን ነድፈን በስፋት የገባንበት ሁኔታ አለ። የዚህ እንግሊዝኛ ስርጭት ታርጌት ኦዲየንስ አንደኛ በምዕራቡ ዓለም ተወልደው ያደጉ ፈርስት እና ሰከንድ ጄኔሬሽን የምንላቸው የኦሮሞ ልጆች ቋንቋውን ኦሮሚያ የማይችሉ አፋን ኦሮሞ የማይችሉ ልጆች ስለ ህዝባቸው ታሪክና ወቅታዊ ሁኔታ እንዲረዱ በእንግሊዝኛ እናቀርባለን። አንዱ ታርጌት እነሱ ናቸው። በሁለተኛ ደረጃ ታርጌቱ ደግሞ በዚህ በምዕራቡ ዓለም ያሉ ዲፕሎማቶች ማህበረሰብ የተለያዩ ህዝብ ስለ ኦሮሞና ኦሮሚያ በሚገባው ቋንቋ እንዲረዳ በማለት እንግሊዝኛውን እያስፋፋን ይሄን ያለበት ሁኔታ አለ። ከእንግሊዝኛ ቀጥሎ የመረጥነው ቋንቋ አረብኛ ነው። ምክንያቱም በዛ አካባቢ እኛ ባለንበት አካባቢ በስፋት የሚኖር የሚነገር ቋንቋና የእኛ ህዝብን ኢንተራክት የሚያደርገው ከነዚህ ማህበረሰቦች ጋር ነው። በአረብ ሀገሮች ውስጥ ወይም ደግሞ አረብ በሚናገሩ ሀገሮች ውስጥ ቢያንስ 500,000 የሚሆን የኦሮሞ ህዝብ አለ። እዛ የሚኖር በስደትም ሆነ በሰራተኝነት የሚኖር ይህ ሆኖ ሳለ ግን እነዚህ ሀገሮች ስለ ኦሮሞ ህዝብ ስለ ኦሮሚያ ምንም አይነት እውቀት የላቸውም። በእነሱ ቋንቋ ስለ ኦሮሚያና ኦሮሞ በማቅረብ በማስረዳት የእነሱን ግንዛቤ ማሳደግ በአንደኛ ደረጃ እዛ ያሉትን የእኛ ስደተኞችና እዛ በስራ የሚኖሩትን ከዛ ማህበረሰብ ጋር ማቀራረብ ይሆናል። በእነሱ ኑሮ ለእነሱ ማህበራዊና ኢኮኖሚያዊ ኑሮ አስፈላጊ ነው ብለን እናስባለን። ከዛ በማለፍ ደግሞ እንደሚታወቀው ኢትዮጵያ ከፍተኛ የንግድ ትስስር ያላት ከቻይና ቀጥሎ ከአረብ ሀገሮች አረብኛ ከሚናገሩ ሀገሮች ጋር ነው። ይህ ማለት እነዚህ ሀገሮች አሁን ካለው መንግስት ጋር ከፍተኛ ቁርኝነት አላቸው። ይህ መንግስት እነሱን ተጠቅሞ በእኛ ላይ የሚያደርሰው ከፍተኛ ደባ አለ፣ ከፍተኛ ጫና አለ። ያን ለማስቀየር እኛም ልክ ስርዓቱ እንደሚያደርገው የዲፕሎማሲ ስራ መስራት ስላለብን ያን የዲፕሎማሲ ስራ ለመስራት ደግሞ የእኛን ኮዝ የእኛን ኢሹ እዛ አካባቢ ያሉ መንግስታትም ሆነ ህዝብ እንዲረዳ በእነሱ ቋንቋ ስለኛ ማስረዳት አስፈላጊ ነው ብለን እየሰራን ያለ ነው። በነገራችን ላይ ባለፉት 6 ወር ብቻ ብትወስደው የኢትዮጵያ ውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስቴር ከማንኛውም አህጉርና ከማንኛውም ሀገር የበለጠ ተመላልሰው ሲጎበኙ ሲደራደሩ የነበሩት ከአረብ ሀገሮች ጋር ነው እና እኛም ይሄንን በዲፕሎማሲ መስራት እንፈልጋለን። ከዛ በተያያዘ ደግሞ እንግዲህ ቅድም እንዳልኩ ወደ 500,000 የሚሆን የኛ ሰው እዛ አለ። አውሮፓና አሜሪካ ከመምጣቱ በፊት የኦሮሞ ህዝብ የተሰደደው ወደ እነኛ ሀገሮች ነው። እዛ ተወልደው ያደጉ ሰከንድ ሰርድ ፎርዝ ጄኔሬሽን
የኦሮሞ ልጆች አሉ የአባታቸው ቋንቋ ምንም የማያውቁ ማለት ነው። እነዚህ ልጆች የኦሮሞ ህዝብ አኗኗር የኦሮሞ ህዝብ ታሪክና የአሁኑ የወቅቱ ሁኔታ ማስረዳት አስፈላጊ ነው ብለን ነው የምናምነው። በዚህ ነው የምንሄደው። በነገራችን ላይ ለምሳሌ የትግላችን አንዱ መስራች የሆነው የለሙ ልጆች በየመን ይኖራሉ። ትላልቅ ልጆች ናቸው። ቋንቋውን አይችሉም በሚዲያ እንደምታየው። እነዚህ እንግዲህ ሳምፕል ናቸው እና በሺዎች የሚቆጠሩ እነዚህ ህጻናቶች እነዛ ተወልደው ያደጉ ልጆች አሉ። እነዚህን ዜጎች ከህዝባቸው ከታሪካቸው ከባህላቸው ጋር ማቆራኘት አስፈላጊ ነው። ይህን ለማድረግ ደግሞ በሚያውቁ ቋንቋ ማስረዳት አስፈላጊ ነው ብለን ነውና አረብኛ የጀመርንበት አስፈላጊ የሆነ የኦሮሞን ህዝብ ትግል እና የኦሮሚያን የትግል እንዲሁም የወደፊት ጣፈንታ ለዓለም ለማስተዋወቅ ልክ በእንግሊዝኛ እንደምናደርገው በአረብኛ አድርገናል። በቅርብ ደግሞ በሶማሊኛ እንደሚታወቀው ሶማሊኛ በጅቡቲ በሶማሊያ በኬንያ በሳር የሚነገር ከመሆኑ የተነሳ በቅርብ በሶማሊኛ የኦሮሞና ኦሮሞ ጉዳይ ላይ የሚያወጣጥን የዜናና የሌላ ፕሮግራሞች እንጀምራለን። ከዛው ቀጥሎ ደግሞ በስዋሂሊ ለመስራት ዝግጅትና ጥናቱን እየጨረስን ያለ ነው። ምክንያቱም ስዋሂሊ በምስራቅ አፍሪካ በስፋት የሚነገር ቋንቋ ከመሆኑ የተነሳ እነዚህ የምስራቅ አፍሪካ ያሉ ህዝቦች ደግሞ ስለ ኦሮሞ ምንም ስለማያውቁ እነሱን ለማስረዳት በስዋሂሊ እንጀምራለን። ወደፊት አቅማችን ከተጠነከረ ደግሞ ቻይንኛ የሚናገር ስለ ኦሮሞ ማንበብ ማድረስ የሚችል ሰው ካለ በቻይንኛ የምንጀምረው ይሆናል። እንዲሁም በፈረንሳይኛ አቅማችን እየጠነከረ የምንሄድበት ነው። ይሄ ነው ያለው እንግዲህ። በጣም ጥሩ ነው። ከዚሁ ከኦኤምኤን ሳንወጣ ኦኤምኤን ወይም የኦሮሚያ ሚዲያ ኔትወርክ ከፖለቲካ ድርጅቶች ተጽዕኖ ነፃ በፖለቲከኞች ያልተቋቋመ እንደሆነ ነው የምናውቀው። በድርጅት አፈቀላጤነት የማይታማ የኦሮሞ ህዝብ ብቸኛው የጋራ ተቋም እንደሆነ ነው የኦሮሞ ህዝብ የሚገነዘበው። የኦሮሚያ የፕሬስ ነፃነት ተምሳሌት እንደሚሆንም ይታመናል። ከቅርብ ጊዜ ወዲህ ግን የዓለማችን የፕሬስ ጠላት ከሆነው የኢትዮጵያ መንግስት በከፋ መልኩ ራሳቸውን የአንድ ቡድን አባላት እንደሆኑ በሚገልጹ ወገኖች ጸረ ፕሬስ ዘመቻ ተከፍቶበታል። ይህ ጸረ ዲሞክራሲ ዘመቻ ነው። ኦቦ ጀዋር ይህ ሌላኛው የ2016 አሳዛኝ ክስተት ነው። ሆኖም ግን የፕሬስ ተቋሙን ህልውና ለመከላከል የተወሰደ እርምጃ የለም። መልስ ስትሰጡ አልተደመጣችሁም። ለምን? እንግዲህ አይ ቲንክ የኦኤምኤንን አቋም በደንብ መረዳት አስፈላጊ ነው። በኦኤምኤን በኦሮሞ ውስጥ የውስጥ ጉዳዮች ላይ ኒውትራሊቲ ነው የሚመርጠው። ማለትም በተለያዩ የፖለቲካ አመለካከቶች አሰላለፎች መካከል ኒውትራል እና ኢምፓርሻል በሆነ መልኩ ለመስራት ይሞክራል። እስካሁንም በደንብ ተፋክተንበታል ብለን ነው የምናምነው። ከዚህ የተነሳ አንዳንዴ ከተለያዩ የፖለቲካ ድርጅቶችም ሆኑ ቡድኖች የሚነሱ ጥያቄዎችን፣ ወቀሳዎችን፣ ዘረፋዎችን መልስ የማንሰጥበት የራሳችን የሆነ ስትራቴጂያዊ ምክንያት አለን። ከፖለቲካ ድርጅቶቹም ሆኖ ከሌሎቹ ጋር ቁጭ ብለን ያወጣናቸው የጋራ ስምምነቶች አሉ። ተቃውሞ ወይም ደግሞ እንደ ሚዲያ እንደሆነ እንግዲህ ሁሉም ሰው ማሳደስ ስለማትችል የሚቀየም ካለ ያንን ተቃውሞም ሆነ ጥያቄ ለድርጅቱ አመራር የሚያቀርብበት መንገድ አለ። ያ ብዙም በኢንተርኔትም ሆነ በተለያየ የሚቀርበው ነገር በትልቅ መታየት የለበትም። ከዚህም የበለጡ አንዳንድ ነገሮችን ሪዞልቭ እያደረግን የመጣንበት ጉዳይ ነው ያለው። ያ በትራይታይ ሆኖም ግን ኦኤምኤን በጣም የተረከረ ከመጣው የኦሮሞ ህዝብ ትግል ጋር ተቆራኝቶ የስትራቴጂ ቁርኝት በመፍጠር በመስራቱ ከፍተኛ ውጤት አምጥቷል ባለፉት 3 ዓመታት። ይህ በተለያየ ደረጃ ያሉ መንግስታዊ የሆኑ ተቋማትን በጣም እንዳሳሰባቸው እንረዳለን። በአካባቢያችን ያሉ የወያኔ መንግስትም ሆነ በጎረቤት ሀገር ያሉ ተቋማት ቁጭት ውስጥ እንደገቡና ይህንን ሚዲያ በከፍተኛ ደረጃ እንደሚጠሉት እንደሚፈሩትም እንረዳለን። ከዛው ጋር ተያይዞ ይሄንን ሚዲያ ለማጥፋት ከፍተኛ ሙከራ እየተደረገ ያለው ኃይለማርያም ለምሳሌ በአሜሪካ፣ በአውሮፓ፣ በሳውዲ አረቢያ፣ በግብጽ በሄደበት በከፍተኛ አጀንዳ ይዞ ሲንቀሳቀስ የነበረው የኦኤምኤንን ማዘጋት ነው። ይሄንን በቀጥታ ወያኔ የሚያደርገውን ደግሞ ከተለያዩ ኃይሎች ጋር በመሆን በመቆራኘት የሚያደርጓቸው ሙከራዎች እንዳሉ እንረዳለን። ይሄ ነገር ሊመጣ እንደሚችል አስቀድመን ያሰብነው ስለሆነ የራሳችን
ዲፌንሲቭ ሜካኒዝም አለን ሊጠቀሙባቸው የሚችሉ ቀዳዳዎችን በሙሉ ስለዘጋናቸው ነው አሁን በተለያየ መልኩ እንደ ውሻ ካድሮች ወያኔዎችም ሆኑ ሌሎች እነሱ የሚነዷቸው ሰዎች የሚጮሁት አይ ቲንክ ለህዝባችን ለአድማጮቻችንም ሆነ ለወዳጅም ለጥናትም አስረግጬ የምናገረው ነገር ካለ ኦኤምኤንን ማዘጋትም ማደናቀፍም ኢትስ ኢምፖሲብል ህርማችሁን አውጡ ማለት ፈልጋለሁ ምክንያቱም በደንብ አስበንበት የምንንቀሳቀሰው የዛሬ አመት 2 አመት ሊመጣ የሚችለውን ከህግ ከቴክኒክ ከፋይናንስ አኳያ በደንብ አልመንበት ሌት ተቀን የምንሰራበት ከመሆኑ የተነሳ እነዚህ ኃይሎች የሚያደርጉትን ነገሮች ለመቋቋም በቀላሉ ለመቋቋም እንችላለን ለዚህ ነው ብዙ ጊዜ የተለያዩ ወንጀሎችና ክሶች እንዲሁም የስም ማጥፋት ዘመቻዎች በወያኔ ሲካሄዱም ሆነ በሌሎችም ሲካሄዱ መልስ ማንሰጥበት እነሱ በሚናገሩበት ወቅት ኦሬዲ እነሱ ያስቡትን አላማ ስላከሸፍ የሞከሩትን አካሄድ ስላከሸፍ ነው ለዛ መልስ ማንሰጠው ያ ነው ሁለተኛው ደግሞ እንደ ስትራቴጂ ብቻ የምናስበው እኔን በግሌ እንደ ዳይሬክተር ማስበው በተለይ በውስጥ ያለንን ጊዜ ንብረትና አቅም ከውስጥ በሚነሱ ተቃውሞዎች ላይ መልስ በመስጠት ካጠፋን ወያኔ ላይ የምናሳርፈውን ጊዜ አቅም ማባከን ነው የሚሆነውና ያለን አቅም በሙሉ አሟጠን በስርዓቱ ላይ ነው የምናውለው ለዛ ነው ብዙ መልስ ማንሰጠው ለዛ ነው መልካም ከ2000 ሌላኛው ከ2016 አቤት ክንውኖች ውስጥ ኦክቶበር ላይ በሎንዶን የተካሄደው ኮንፈረንስና ኖቬምበር ውስጥ አትላንታ ጆርጂያ ላይ የተቀመጠው የኦሮሞ ሊደርሺፕ ኮንቬንሽን ነው የሁለቱንም ዓላማና ግብ እንዲሁም ውጤታቸውን እንዴት ነው የምትገመግመው በጣም ውጤታማ ነበሩ ምክንያቱም የኦሮሞ ትግል አሁን ኮምፎርታብል የሆነ ደረጃ ላይ ደርሷል ትግል እንደ ዳገት መውጣት ከሆነ ዳገቱን ጨርሰነው ወደ አፋፉ ላይ የወጣንበት ሁኔታ ነው ያለው ከወጣም በኋላስ ምን እናድርግ የሚለው ላይ ሰፊ ውይይት መካሄድ አለበት የወያኔ ስርዓት አብቅቶለታል it's a matter of time እኛ ግን የምንታገለው ህዝባችን ሲታገል የነበረው ስንት ህይወትና ደምና አጥንት ሲገበርበት የነበረው ነገ ነፃ የሆነ ህዝብ በልማት ላይ ያተኮረና ደህንነትን በዘላለም ረጅም ጊዜ የተፈረደበትን ደህንነት ከላላ ወርዶ ፈጣሪ በሰጠው ትሮግሮን ሰርቶ ሊለማ ህይወቱን ሊቀይር የሚችል ህዝብ እንዲሁም ደግሞ የተረጋጋ ሰላም ማስፈን አስፈላጊ ነው ይሄንን ሙሉ በሙሉ ወያኔ ላይ በማነጣጠር ብቻ ሳይሆን ከወያኔ በኋላ ምን አይነት ህዝባዊ ግንኙነት ምን አይነት የውስጥ ፖሊሲ ምን አይነት የኢኮኖሚ ፖሊሲ ምን አይነት የውጪ ከጎረቤት ጋር ምን አይነት ግንኙነት ምን መሆን አለበት የሚለው ላይ መወያየት መስማማት ሶሻል ኮንትራክት መድረስ መቻል አለበት በኦሮሞ ውስጥ ከኦሮሞ ውጭ እና ያንን ኮንቨርሴሽን ዛሬ አይደለም የጀመርነው በነገራችን ላይ የኦሮሞ ጥናት ማህበር ከተመሰረተበት ከ1980ዎቹ ጀምሮ በሰፊው ሲካሄድ የነበረ ነው አሁን ግን ሞር ፕራክቲካል በሆነ መልኩ ውይይቶች ተጀምረዋል የለንደን የተጀመረው አለ ከዛ ወዲህ ደግሞ በአትላንታ በጣም ጠለቅ ባለ ሁኔታ የተካሄደ አለ የአትላንታ ኮንቬንሽን ያሳላለፋቸው ውሳኔዎችና እንዲቋቋሙ ያዘዛቸው ድርጅቶች አሉ ሂውማኒቴሪያን የዲፕሎማሲ ድርጅቶች እነዛ ድርጅቶች የመገንባቱ ስራ በተመረጡት የኮሚቴ አባላት እየተፈጸመ ያለበትና በቅርብም ይፋም ይሆናል እንዲሁም ደግሞ ኮንቬንሽኑ የተወያየባቸው ወሳኝ ዶክመንቶች አሉ እነዛ ዶክመንቶች እዛው በተመረጡ የቲም ኦፍ ኤክስፐርትስ ወይም ደግሞ የኤክስፐርቶች ቡድን እዛው ተቋቁሞ ነበር ያ ኤክስፐርቶች ቡድን ያ ኮንፈረንስ ወይም ደግሞ ያ ኮንቬንሽን ያስተላለፋቸው ያቀረባቸውን የማሻሻያ ሀሳቦች አካቶ ተመልሶ ወደዛ ተሳታፊ ለነበሩት ይልካል ለኛ ደግሞ በየቤታቸው በየቦታቸው ሄደው ይወያዩበታል አሁን ደግሞ በሚቀጥሉት በ2 ወይ 3 ወር ውስጥ ሌላ ኮንቬንሽን ተጠርቶ እስከዛሬ የተሰሩ ስራዎች ይገመገማሉ ሌሎች ደግሞ ጠለቅ ያሉ ውይይቶች ይካሄዳሉ በዚህ መልኩ ነው ያለው በጣም የተሳካ ነው በስኬት ላይ ያለነው እኔ በጣም ኮምፎርታብል ነኝ ባለንበት ደረጃ ላይ በዚህ ስፒድ ጠለቅ ያን ፖሊሲ ጉዳዮች ላይ ሌሎች ጉዳዮች ላይ ከውይይት ያለፈ መሬት እያስቀመጠን እየተዘጋጀን ሄዳለብንና ጥሩ ነው ያለው አሁን
የኦሮሞ ፕሮቴስት መላውን ኦሮሚያ ያሳተፈ መጠነ ሰፊ ዘመቻ ከመሆኑ የተነሳ የአክቲቪስቶቹን የ24 ሰዓት የስራ ትጋት ጠይቋል። ያንተን የሶሻል ሚዲያ ገጾች ለሚከታተል ደግሞ በየሰከንዱ አፕዴት የሚደረግ በሚሊዮን የሚቆጠሩ ፎሎወርስ ያሉት ለትራዲሽናል ሚዲያውም ሆነ ለሶሻል ሚዲያው የመረጃ ማዕከል ነበርክ። የዚህን ሁሉ ህልቆ መሳፍርት የመረጃ ጥማት ለማርካት 24 ሰዓት መስራት ግድ ይላልና አንተ ለዚህ ሁሉ ጊዜውን ከየት አገኘኸው? እንግዲህ ያው በኔም ብቻ ሳይሆን በተለይ በኦሮሚያ ውስጥ በሺዎች የሚቆጠሩ ወጣቶች፣ ምሁራን፣ አዛውንቶች የተሳተፉበት የኦንላይን አክቲቪዝሙን የኦፍላይን አክቲቪዝሙ ጋር በማያያዝ የተሳካ ለአንድ አመት የቆየ ዘመቻ አካሂደናል። በነገራችን ላይ እኔ ፖለቲካል ሳይንስ ተመራማሪ ነኝ። በአለም ላይ እንደዚህ ውጤታማ የሆነ እንደዚህ የረዘመ ዘመቻ ካምፔይን አይቻል አውቅምና ኢትዋር መካይንድ በጣም የሚገርም ነው። ወደ ኋላ ሄደ ስታየው እንግዲህ ይህ ከፍተኛ ጉልበት የጠየቀ ነው። ከፍተኛ አቴንሽን የጠየቀ ነው። ቀደም እንዳልኩት 2000 በላይ የሚሆኑ ወንድሞቻችንና እህቶቻችን መስዋዕት ያደረግንበት ነው። ሆኖም ግን ከፍተኛ ውጤት የሚያገኝንበት ነው። አሁን ባለፉት 1 ወር 2 ወር በዚህ በስቴት ኦፍ ኢመርጀንሲ ጊዜ ድምጻችን ጸጥ ያለበት ወደ ኋላ ተመልሰን ያለፍንበትን መንገድ መመርመር በጣም አስፈላጊ ነበረ። ከስህተት ማራለህ፣ በጥንካሬ ላይ ትጨምራለህ። የምትሄድበት ሰፊ የሆነ የስትራቴጂ ሪአሰስመንት ሪቫሉዌሽን ስራ መሰራት ነበረበት። ፈርቀደናል። አስፈላጊውን የሆነ ምዕራፍ ለማለፍ ችለናል። በሚቀጥሉት ጊዜያት ውስጥ ከዚህ በፊት የነበሩ ስህተቶችን እንዳንደግም የነበሩ ጥንካሬዎችን የበለጠ እንድናጠናክር የሚያስችሉ የስትራቴጂ ነደፋዎች፣ ቅየሳዎች፣ ስራዎች በስፋት እየተሰሩ ናቸው። በሚመጡ ጊዜያቶች እነዛ ወደ ስራ ይገባሉ ብለን እናስባለን። ሶሻል ሚዲያው ከፍተኛ ሮል ነው የተጠቀመው። ምክንያቱም ኢንፎርሜሽን በፍጥነትና በርካሽ ለማስተላለፍ ስለረዳን ከኛ ባህል ጋር ደግሞ ሆሪዞንታል ሶሻል ኦርጋናይዜሽን ስለሆነ ያለው ሞዴል ከገዳ ጋር አብሮ ስለሚሄድ ከኦሮሞ አመለካከት ጋር አብሮ ስለሚሄድ በደንብ አድርጎ ነው የረዳን። በደንብ ነው የተጠቀምንበት። እንግዲህ ወደፊትም ከቴክኖሎጂው ጋር አብሮ በመራመድ በተለይ ደግሞ ስርዓቱ ኢንተርኔት ጃም በሚያደርግበት ወቅት አልተርኔቲቭ ሞድ ኦፍ ኮሚኒኬሽን ዴቨሎፕ በማድረግ ላይ እየተሰሩ ያሉ ስራዎች አሉ። እንግዲህ የበለጠ እንሳካለን ብዬ ተስፋ አደርጋለሁ። ብዙ ጎበዝ ልጆች፣ ጊዜያቸውን የሚሰጡ ልጆችም በኦሮሚያም በውጭም የበቀሉበትና ስራውን እኛ እያረጀን ካለነው ለመረከብ ዝግጅት ያሉበት ሁኔታ ነው ያለውና በጣም ደስ የሚል ነው። በጣም ተስፋ የሚሰጥ ሁኔታ ነው ያለው። ኦኬ ኦክቶበር 2 2016 እንደሚታወቀው እና በቢሾፍቱ የኢሬቻን በዓል ለማክበር በተሰበሰበው ህዝብ ላይ የኢትዮጵያ መንግስት በከፈተው ጥቃት በአንድ ቀን ከ700 በላይ ዜጎቻችንን በመፍጀት ፋሽስታዊ ገጽታውን በጉልህ አሳይቷል። ይህ አረመኔ መንግስት ከዚህ በላይ ምን እስኪያደርግ ነው የሚጠበቀው? እንግዲህ በተለያየ ጊዜ እንደምንለው አመራሮቻችን ከዚህ በፊትም ያሉት ዛሬም ያሉት ሁሉንም አንድ የሚያደርጋቸው አቋም አለ። ይሄ ምንድን ነው? የኦሮሞ ህዝብ ነው ያለው በሙሉ ያልቃታል እንጂ እጁን ሰጥቶ በባርነት እየተገዛ አገሩ ተወርሶ አይኖርም። ስለዚህ ህዝባችን ለመስዋዕትነት ወደ ኋላ እንደማይመለስ የታወቀ ነው። መስዋዕትነትንም ደስ እያለን የምንቀበለው ከፍተኛ መስዋዕትነት በጣም አረመናዊ በሆነ መልኩ ወንድሞቻችንና እህቶቻችንን ፈጅተዋቸዋል። ያ ስለሆነ ግን ሲምፕሊ ኢሞሽናል በሆነ መልኩ ብቻ የምንሄድበት ሳይሆን የሚያስከፍለንን ዋጋ እየከፈልን ስትራቴጂ እያወጣን በተረጋጋ ሁኔታ የምንሄድበት ሁኔታ ነው ያለው። እስከ መቼ ነው የምንጠብቀው? እነሱም ስልጣናቸውን ለማቆየት ህዝባችንን መግደላቸውን አያቆሙም። ወያኔ ሰው መግደል ያቆማል ማለት ዘበት ነው። ለህዝባችን በተደጋጋሚ የምናስተላልፈው መልእክት ምንድን ነው? ከእንግዲህ ሊመጣ የሚችለው አደጋ ሊመጣ የሚችለው መሞትና መገደል ቀላል አይደለም። እየጨመረ ነው የሚሄደው። ምክንያቱም ወያኔ አሁን በጦር የተወጋ ያበደ ውሻ ነው።
ያገኘው በሙሉ እየነከሰ ነው የሚሄደውና አጥፍቶ ጠፊ ስርዓት ስለሆነ በተቻለ መጠን ሊያደርስ የሚችለው ጉዳት ኮስት ሚኒማይዝ እያደረገን የምንሄድበት ይሆናል። ሆኖም ግን ወያኔ ህዝብ ይገላልና ብለን ወደ ኋላ የምንሸማቀቅበትም ሁኔታ የለም። ነፃነታችንን እስከምንጎናጸፍ ድረስ ለህዝባችን የሚገባውንና የተነጠቀውን ክብር መልሰን እስክናስመልስ ድረስ ማንኛውም አይነት መስዋዕትነት እየከፈለን የምንቀጥልበት ነው የሚሆነው። ይሄ የሁሉም የኦሮሞ ህዝብ አቋም ነው። እስከ መቼ ነው ይሄ የሚቀጥለው? የዋናው የመጨረሻው ድል እስኪደረግና የኦሮሞ ህዝብ በአገሩ ላይ በቄው ላይ ኦነር ሆኖ የፖለቲካ ማህበራዊና ሌሎች ስልጣኖችን እስኪቆጣጠር ድረስ ትግላችን ይቀጥላል ነው። መልካም። በ2016 እንግዲህ የኦሮሞ ህዝብ በርካታ ክስተቶችን ያስተናገደው፣ ብዙዎቹ አሳዛኝ፣ ብዙዎቹ ደግሞ እንደ ሰርፕራይዝ ወይም ደግሞ እንደ አስደሳች ድንገተኛ ሁኔታዎች ተከስተዋል። በ2016 ሪዮ ዲ ጄኔሮ የተካሄደውን 31ኛ ኦሎምፒያድ እና የፈይሳ ሌሊሳን ያልተጠበቀ ሰርፕራይዝ እንዴት ታየዋለህ? እንግዲህ መልህ የኦሮሞ ትግል፣ የኦሮሞ ብሔርተኝነት፣ የኦሮሞ ኮንሽስነስ፣ ናሽናል ኮንሽስነስ ሁሉም ቦታ ደርሷል። ከገበሬው እስከ ነጋዴው፣ ከተማሪው እስከ አትሌቱ፣ እስከ ዲፕሎማቱ፣ እስከ ማንኛውም ቤተ መንግስት ውስጥ ካሉት ጫካ ውስጥ ካሉት ድረስ በሙሉ የኦሮሞ ብሔርተኝነት የዳረሰበትና በአሁኑ ወቅት በእርግጠኝነት መናገር የምንችለው አይደለም በገለልተኝነት ሲከታከሉ እሱ የነበሩ አትሌቶቻችን ይቅርና በስርዓት ውስጥ ያሉ ወታደሮችና የመንግስት ባለስልጣናት ሳይቀር በኦሮሞነታቸው ይኮራሉ። በህዝቡ ላይ የሚደርሰውን ዘረፋና ግድያ ይቃወማሉ። እርምጃ ይወሰዱ አይወሰዱ ሌላ ጉዳይ ሆኖ ሳለ ሁሉም ግን በተቻላቸው ትንሽም ትልቅ እርምጃ ይወሰዱ ነው ያሉና በተለይ አትሌቶቻችን ያቺን ሀገር ስም እያስጠሩ ያቺን ሀገር እያስከበሩ ህዝባቸው ክብር ሲነፈገው ሲገደል ከፍተኛ ቁጭት ይሰማቸዋል። ፈይሳ ብቻ አይደለም ሁሉም ማለት በሚችለው ደረጃ ያለው እነሱ ደግሞ ወደ ተቃውሞ መቀላቀል ማለት የሚያስከፍላቸው ዋጋ ከፍተኛ ከመሆኑ የተነሳ ለረጅም ጊዜ በቀጥታ ወደ ትግል ውስጥ እንዲሳተፉ ብዙም አይገፋፉም ነበር። ዘንድሮ ግን ያለው ሁኔታ ከፍተኛ ከመሆኑ የተነሳ ፈይሳና ሌሎች አትሌቶች ነው ታየው። እሱ ብቻ አይደለም ከሱ በኋላ ብዙ በፓራኦሎምፒክም ሆነ በሌሎች የተሳተፉ አትሌቶች በከፍተኛ ሁኔታ የተሳተፉበት ሂደት ነው ያለው። ይህ እንግዲህ የህዝባችን ትግል ውጤት ነው። እነሱ እያደረጉ ያሉት ፈይሳና የአትሌት ባልደረቦቹ እያደረጉ ያሉት በተለይ በዓለም አቀፍ ደረጃ ያገኙትን እድል ፖዲየም በመጠቀም የህዝባችን ትግል የህዝባችን በምድር ላይ በግራስሩት ሌቭል እየተደረገ ያለው ለአስጨራሽ ትግል እየታየ ያለው ውጤት በዓለም ደረጃም በስፋት እንዲታይ ከፍተኛ አስተዋጽኦ ያደረጉት የኦሮሞን ዲፕሎማሲ በከፍተኛ ሁኔታ በዓለም ላይ ተቀባይነት እንዲያገኝና ድጋፍ እንዲያገኝ ያደረገ እንቅስቃሴ ነው። ለዘላለም በታሪክ እየተወደሰ የሚኖር እርምጃ ነበር። መልካም። እንግዲህ ሌላኛው በ2016 የወያኔን አገዛዝ ከሚታገሉ ከሌሎች የኢትዮጵያ ህዝቦች ጋር የትግል ትብብር ወይም ሶሊዳሪቲ የተስተዋለበት ብዙዎች ለኦሮሞ ህዝብ ትግል ድጋፋቸውን በአደባባይ የገለጹበትን ሁኔታ እንዴት ነው የምትገመግመው? በአዲሱ ዓመት ይህንን የህዝቦች ግንኙነት አጠናክሮ ለመቀጠል ምን መሰራት አለበት ትላለህ? አይደል በ2016 እና ባለፉት ለተወሰኑ ዓመታት የኦሮሞ ህዝብ የሰራው ትልቅ ስራ አለዛታል። በረጅም ጊዜ የኛው ስራ ብቻ ሳይሆን ከዛ በፊት የነበሩት ስርዓቶችም ኦሮሞ ትልቅ ህዝብ ከመሆኑ የኢኮኖሚ አውታሩ ከዛ መምጣቱን በመረዳት በረጅም ጊዜ ህዝባችንን ሲቦዱ የነበረው መጠነ ሰፊ የስም ማጥፋት ዘመቻ በማድረግ ኦሮሞፎቢያ በሌላ ህዝብ ጋር እንዲደርስ አድርገዋል። የኦሮሞ ህዝብ በመካከሉ ያሉትን ብሔረሰቦች ይጣላል፣ እኛ ከወጣን ይጨርሳችኋል፣ የኦሮሞ ህዝብ እርስ በርሱ በሃይማኖት በጎሳ ይፋጃል የሚል የኦሮሞን ስነ ልቦና ለመስበር በኦሮሞ ላይ ጥላቻና ፍራቻ እንዲኖር ለዘመናት ሴንቸሪ የተደረገ ከፍተኛ ፕሮፓጋንዳ አለ። ከዚህ ስቴት ስፖንሰርድ ፕሮፓጋንዳ የተነሳ በኦሮሞ ላይ
ጭፍን ፍራቻና ጥላቻ በሀገር ውስጥ ነበር። ያንን መስበር የቻለ እንቅስቃሴ ነበር። ምክንያቱም የኦሮሞ ህዝብ የስርዓቱን መዋቅር ከከተሞች ከወረዳዎች እየበጣጠሰ እያባረረ ነፃነቱን ባወጀበት ባንዲራውን በሰቀለበት አካባቢ ውስጥ ያሉ ብሔር ብሔረሰቦች መብታቸው ተከብሮ እያንከባከበን ያቆያቸው ስንት ኪ ኦፕሬሽናል ኮኦርዲኔተሮች መስዋዕት ሆነዋል። ይሄንን ስራ ላይ ለማዋል ህዝብን ለማጋጀት ስርዓቱ የሚልካቸው ሰዎች እጅ ከፍንጅ በማያዝ አላማቸውን ማክሸፍ የተቻለበት ለምሳሌ ቤተክርስቲያኖችና መስጊዶችን ለማቃጠል የሚደረጉ እንቅስቃሴዎችን በማከል በኦሮሞና በሌላ ብሔር መካከል ግጭት ለመፍጠር የሚደረጉ እርምጃዎችን በማክሸፍ ከፍተኛ ስራ ሰርቷል። በፕሮፓጋንዳ ሲነዛበት የነበረውን የማጥላላት ስራ በተጨባጭ ባሳየው ፍቅርና እንክብካቤ ሰብሮ ለማለፍ የቻለ እንቅስቃሴ ነበረ። ዛሬ ያ ፕሮፓጋንዳ ብዙም አይሰራም። ያንን ወደፊት መቀጠል ያለበት ይመስለኛል። ግን ከዛ ያለፈ ብዙ መሰራት ያለበት ነገር አለ። የኦሮሞ ህዝብም ሆነ ሌላ ህዝብ እዛ ሀገር ከመጨቆን አልፎ የሚጋራቸው ብዙ ነገሮች አሉ። በነዛ በሚጋራው ነገር ላይ እንዲሁም ደግሞ ልዩነቶች አሉ። ልዩነቶችን በማጥበብ የሚጋራቸውን ማንነቶች ጥቅሞችና ፍላጎቶችን ደግሞ የበለጠ ለማጎልበት መጠነ ሰፊ የሆነ ውይይት ይሄ ዝም ብሎ አለባብሶ የሚደረግ አይነት ነገር ወያኔን ለመጣል ብቻ የሚባለው የኦሮሞ ህዝብ ማንንም ሳይፈልግ ወያኔን አፍንጫውን ይዞ ይጥላታል። ያ ትልቅ ነገር አይደለም። እኛን የሚያሳስበን የኦሮሞ ህዝብ የሚያሳስበን ከዛ በኋላ ምን ይመጣል፣ እንዴት ነው ከሌላ ህዝብ ጋር ተከባብረን ለመኖር የምንችለው፣ በምን አይነት ህግጋቶች ነው፣ በምን አይነት ፖሊሲዎች ነው የሚለውን ሀመራውት የማድረግ ስራ መሰራት አለበት እና ያን ስራ በስፋት እየገፋ ነው ያለነው። በተለያዩ ቦታዎች በግልጽም ግልጽ ባለው መልኩም ጠለቅ ያሉ ውይይቶች በምሁራኖች በተለያዩ ባለሙያዎች መካከል በኢትዮጵያ ውስጥም እዚህ በውጭም እየተደረጉ ያሉ ውይይቶች አሉ። እነዚህ ውይይቶች ውጤት እያመጡ ያሉበት ሁኔታ አለ። ይህን ውይይት ስንል ሁሉም አልጋ በአልጋ ፍቅር በፍቅር ይሆናል ማለት ሳይሆን ኮንትሮቨርሻል የሆኑ አወዛጋቢ የሆኑ ጉዳዮች የሚወጡበት ጊዜም አለ። እነዛም ነገሮች መውጣታቸው በአሁኑ ጊዜ ጥቅም አለው እንጂ ጉዳት የለውም። ያ ውዝግብ ነው ወደ መፍትሄ የሚያደርሰን እና በዛ መልኩ መሄዱ አይ ቲንክ ለእኛም ህዝብ ሆነ ለሌላው ህዝብ የወደፊት ዕጣ ፈንታ ጥቅም አለው ብለን ነው የምናስበው። እየሰራንበት ነው ያለ ነው። ይህ ደግሞ ለወያኔ ከፍተኛ አደጋ ስለሚፈጥር እንዲህ አይነት ኢኒሼቲቮችን ለማፍረስ በተለያየ መልኩ ዘመቻ እንደሚያደርጉ እናያለን። እንግዲህ በርተን ከሰራን በቅን ልቦና ከሰራን አሸንፈን ለኦሮሞም ለሌላውም ህዝብ ቢሆን ፖለቲካዊ ማህበራዊ ውጤት እናመጣለን ብለን ነው የምናስበው። ኦኬ ዳና፣ በመጨረሻ ለኦሮሞ ህዝብ የኦሮሞ አጎራባች ለሆኑ ህዝቦች በኦሮሚያ ውስጥ ለሚኖሩ ሌሎች ህዝቦች ምን መልእክት አለ? በአጠቃላይ የ2017 ለመላው የኢትዮጵያ ህዝብ ማስተላለፍ የምትፈልገው መልካም ምኞት መግለጫ ቀጥሎ ማስተላለፍ ትችላለህ? እንግዲህ በመጀመሪያ ደረጃ በአርመኒያው የወያኔ ስርዓት ወዳጅ ዘመዶቻችሁ ተቀጥፈውባችሁ ይህንን አዲስ ዓመት ሳይደርሱ ለቀረዩባችሁ ወገኖቻችን ያለኝን ከፍተኛ ሀዘን ለመግለጽ ፈልጋለሁ። ወዳጅ ዘመዶቻችሁ ክቡር ለሆነው ዓላማ ህያው ህይወታቸውን ያሳልፉ ስለሆነው ከህዝባችን ላይ ከፍተኛ ከበሬታ ይኖራቸዋል። በፈጣሪም ቦታ ከፍተኛ እንደሚኖራቸው ነው የምናስበው። ወደፊት ታሪክ በየጊዜው የሚያስታውሳቸው ይሆናል። በዚሁ ተያይዞ በአሁኑ ወቅት በሺዎች ቢያንስ 40-50 ሺህ የሚሆኑ ወገኖቻችን ከቤተሰቦቻቸው ተቀጥለው በየማጎሪያ ቤቱ እየተሰቃዩ ያለበት ሁኔታ ነው ያለው። እንግዲህ በርትተን ከገፋንበት በሚቀጥለው አመት እንዲህ አይነት ችግር ውስጥ እንዳንገባ የበለጠ ተናግረን መስራት እንዳለብን እነዚህ በየቦታው የታጎሩትን ጥንካሬውን ይስጣችሁ፣ በድል አሸንፋችሁ በሰላም ያውጣችሁ እላለሁ። በተረፈው ህዝብ ደግሞ ከአመት አመት ጭቆናን፣ አፈናን፣ ግድያን እያስተናገድን መሄድ መብቃት አለበት። ህዝባችን በስትራቴጂ በተመራ በአንድነት በመንቀሳቀስ ሁሉም የሚሆን ነጻነት፣ ዲሞክራሲና ልማት፣ ሰላም ሊኖረው የሚችል የፖለቲካ ስርዓት ለመገንባት መንቀሳቀስ እንዳለበት
ቃሉንም በዚህ አዲስ ዓመት መልሶ ማሳደስ እንዳለበት ለጠይቅ ወዳለው በተቻለ መጠን ሁላችንም በየቦታው በምንስማማበት ነገር ላይ እየተባበርን በማንስማማበት ነገር ላይ እየተወያየን እየተካከርን ወደፊት መሄድ እንዳለብን ለሳስብ ወዳለው አቡ ጀዋር መሐመድ የኦሮሞ ሚዲያ ኤክስኪዩቲቭ ዳይሬክተር ግብዣችንን ተቀብለህ ለዚህ ከረጅም ቃለ ምልልስ በመስጠትህ በመላው አድማጭ ስም ከልብ እናመሰግናለን። እስራኤል እኔም አንተና የአፎርቢያ ሬዲዮን በተደጋጋሚ ለምሰጡኝ እድል ከልብ አመሰግናለሁ። ለሀገራችን የፕሬስ መጎልበት የምታደርጉት አስተዋጽኦ ትልቅ ስለሆነ ወደፊትም በርቱ ተጠናከሩ ለምን ይህን ቃለ ምልልስ አጠናቅረን ለስርጭት በመነዘጋጅበት ሰዓት ካይሮ የሚገኘው የኦኤምን ዝግጅት ክፍልና ስቱዲዮ ላይ ዘረፋ መፈጸሙን ለመገንዘብ ችለናል። በጣቢያው ሰራተኞች ላይ ጉዳት ስለመድረሱ እስካሁን የታወቀ ነገር የለም። ወያኔ በነጻው ፕሬስ ላይ በኢትዮጵያ ከሚፈጽማቸው የውንብድና ተግባር ጋር ተመሳሳይ የሆነው ይህ አድራጎት የፕሬስ ነጻነትን ለማፈን የሚደረግ ጸረ ዲሞክራሲያዊ እንቅስቃሴ መሆኑን የሚገልጹ ወገኖች ይህ በህዝብ ነጻነት ላይ የተከፈተው ዘመቻ አንዱ አካል ነው ሲሉ ያትታሉ። ራዲዮ አፎርቢያ ይህንን በፕሬስ ነጻነት ላይ የተከፈተውን ግልጽ ጦርነት ተከታትላ ለህዝብ የምታቀርብ መሆኑን ለአድማጮቻችን ከወዲሁ ልንገልጽ እንወዳለን። ለዛሬ ያለን ዝግጅት በዚሁ ያበቃል። በሚቀጥለው ሳምንት እስከምንገናኝ ቸር ይግጠመን።